ሀገራችን ወዴት ሊሄድ ይችላል? ሀገራችን እኮ ነው፣ ምድራችን እኮ ነው። በገዛ ሀገራችን እኮ ባዕዳን አንሆን። ለምንድን ነው የሚያሳድዱ? ለምንድን ነው ቤተክርስቲያን የሚከታተሏል? ለምንድን ነው ኦርቶዶክስ ቤተክርስቲያን የሚከታተሏል? ለምንድን ነው? አንጋፋ ስለሆነች፣ ሀገር ስለሆነች፣ ከህዝብ ጋር ስለወገነች። አንደኛ የፖለቲካ ሰዎች ሃይማኖትና ፖለቲካ የተለየ የለም አይደለም ይላሉ። ወደ ፖለቲካ ውስጥ ላይ እንድትገባ እየጣሩ ያሉ እኛ አይደለንም፣ የፖለቲካ ሰዎች ናቸው። ይህች ሀገር የፍቅር ሀገር እናደርጋት ይገባል። እዚህ ዲክታተር መውጣት አለበት። ቤተክርስቲያን እናሳያችኋለን፣ ለቤተክርስቲያን እናደርጋለን የሚለው ካለ እናያለን። አያሸንፉንም። አደገኝነቱ ብዙ ስለሆነ ከዚህ ድርጊቱ ወጥተን ሀገራችን በሰላምና በፍቅር ምንመራባት መንገድ ቢቀየስ መልካም እንላለሁ። አፍ አውጥተው ስለ ህዝባቸው መናገር የማይችሉ አባቶች ከሆኑ የመንግስትን ኢንተረስትን የሚጠብቁ አባቶች ከሆኑ የኢትዮጵያ ቤተክርስቲያን አባትና ሊቃነ ጳጳሳት ሁሉ ሊጠሩ አይችሉም። ጳጳስ ማለት ለህዝቡ፣ ለቤተክርስቲያኑ፣ ለሃይማኖቱ፣ ለወገኑ ቀናኢ የሆነ ደግነትን የሚሰራ የሚያሳርቅ፣ የሚያጽናና መንግስት እንኳን ግፍ በሚበድልበት ጊዜ ትክክል አይደለም ብሎ ፊት ለፊት የሚጋፈጥ አባት ነው የሚያስፈልጋት ለኢትዮጵያ ቤተክርስቲያን። አሁን ላይ እየተሾሙ ያሉ ግን ማሹ ገንዘብ ያላቸው እኔ መናገር በዚህ በአንደበቴ ለመናገር ለራሴ ይቀፋኛል እና ይሄ በመንደርና በሰፈር በዘመድ በአዝማድ የሚሾሙ ሹመት በሙሉ የኢትዮጵያ ሕዝብ ይቀበለዋል የሚል እምነት የለኝም በራሴ። ችግሩ ያለው በመስተዳደር ውስጥ ላይና በጸጥታ ዘርፍ ውስጥ ላይ ያሉ አካላት ናቸው። ይህ ችግር ያለው ቤተክርስቲያን ለማሸማቀቅ ብለው የሚያስቡት ከሆነ ተሳሳይ። ለምን ይደበደባል? ለምን ይታሰራል? ወንጀል ያልፈጸመ ለምን ነገር ውስጥ እንዲገባ ያደርጋሉ? ማረጋጋት ነው ስራ መስራት የሚገባው፣ ግን አላረጋጋም። ሰከን ብሎ ሊያ ይገባል። በእንደ አይነት አካሄድ ግን የት መሄዳችን ሀገራችንን እንዳትፈርስ የመጠንቀቅ ኃላፊነት አለብን እኛ። እነሱ ግን ለመጫር እየፈለጉ ነው ያለው። ቤተ መንግስት የማን ነው? ኢትዮጵያ ቤተክርስቲያን የሰጠች ነው። አዲስ አበባ መዘጋጃ ቤት የማን ነው? የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሰጠች ነው። መሬቷ ወደ 48 ጋሻ መሬት አዲስ አበባ ነበራት። እዚህ ትምህርት ሚኒስቴር ያለው የማን ቦታ ነው? ቤተክርስቲያን የሰጠችው ነው። አዲስ አበባ ዩኒቨርሲቲ የማን መሬት ነው? የኢትዮጵያ ቤተክርስቲያን የሰጠችው ነው። ሀገራችን ወዴት ሊሄድ ይችላል? ሀገራችን እኮ ነው፣ ምድራችን እኮ ነው። በገዛ ሀገራችን እኮ ባዕዳን አንሆን። ለምንድን ነው የሚያሳድዱ? ለምንድን ነው ቤተክርስቲያን የሚከታተሏል? ለምንድን ነው ኦርቶዶክስ ቤተክርስቲያን የሚከታተሏል? ለምንድን ነው? አንጋፋ ስለሆነች፣ ሀገር ስለሆነች፣ ከህዝብ ጋር ስለወገነች። አሁንም ሰከን ብሎ ያስተካከል የሚገባ ከሆነ ያስተካከል፣ የማያስተካከል ከሆነ ግን አብይ ግዙፍ የሆነ ሰላማዊ ሰልፍ በመላው ኢትዮጵያ ላይ እኛ ህዝብ እንዲነሳ እናደርጋለን። በእንዲህ አይነት አካሄድ በእንዲህ አይነት አቅጣጫ የሚሄዱ ከእንግዲህ አንደበደብም፣ ከእንግዲህ አንቆስልም፣ ከእንግዲህ አንታሰርም። ይሄ መቆም አለበት። እቺ ሀገር የማንንም ሀገር አይደለችም፣ የኢትዮጵያ ሀገር ናት። ማንም ሊያፈርሳት አይችልም። አንዱ መጣል አንዱ መውዳት አይደለም። ሁሉ በዚች ሀገር ላይ እኩል ሰዎች ነን። መንግስትም እናስከብር እኛ ነን፣ ሰላም እናስመጣኛ ነን። ግን ጥይት ለኛ ሊተኮስብን አይገባል። እኔ ማንንም አያሸንፈኝም፣ እግዚአብሔር ግን ያሸንፈኛል። እኔ ከጀግኖች ብሔረሰብ ነው የተወለድኩት። ይሄ ኢትዮጵያን ከሚጠሉ ተራ ሰዎች አልተፈጠሩም። ኢትዮጵያ ኢትዮጵያ ናት። እስከ መቼ? ህዝብ እኮ ይታዘባል፣ ህዝብ እኮ ያያል፣ ወጣቱ እኮ ይመለከታል። ነገ እኮ ካልሰራን ከዚህ ኩኩሮዳችን አንቆ ያወጣናል። እንዲህ እውነቱ እውነት ሐሰቱ ሐሰት ነው። እየዋሸን እስከ መቼ ድረስ ነው የምንዘልቀው? አስመስሎ ማውራት እስከ መቼ ነው የምንዘልቀው? የሃይማኖት አባቶች ሆኑ የሃይማኖት ሰላዮች ሆኑ መስራት አይችሉም። እምነት ነው። እኛ ምንሰብከው ወንጌል ነው፣ ከክርስቶስ ወንጌል ነው። እንሰብክ ወንጌል ክርስቶስ። አማራን አጠፋለን ብሎ ሲስተም ነበሩ፣ አያደርጉትም፣ አይችሉም። ይሄ እኮ ወንድነት እኮ አለው፣ ጀግንነት እኮ አለው። በማስፈራራት አይደለም፣ በፕሮፓጋንዳ አይደለም።
ኢትዮጵያ የማንም መጫወቻ ሀገር አይደለችም። ኢትዮጵያ ለማንም አትበረከክም። የማንም ቅዥ ተገዢዎች ሆናም አትኖርም። ማንም አይንበረካትም። ፋኖ ልዩ የተለያየ የሚያደርገው እንቅስቃሴ ሀገሩ የመጠበቅ ሊመሰገን ይገባል። ሁላችን ልንረዳው ይገባል። በቁማችን መታረድ አለብን፣ መደብደብ አለብን፣ ማለቅ አለብን፣ መጥፋት አለብን። ሀገራችን መጠበቅ አለብን። ኢትዮጵያን ቀስ ብሎ የሚመራት ነው የሚኖረው። የጠገበ እንደሆነ ግን ከርሰ መቃብር ትከተዋለች። አውቃችሁታል። መሬት ቀስ ብላችሁ ርገጧት። የምትበሉት ምግብም አመስግናችሁ ተመገቡ። ብርጋዴር ጄኔራሎች፣ የሶስተኛ ክፍልና የአራተኛ ኤሌመንተሪ ተማሪዎች ሳይማሩ አዲስ አበባ ዩኒቨርሲቲ የሰለጠነ ነው አንድ ጄኔራል የሚባለው። በሙያ ትምህርት የሰለጠነው ጄኔራል ቀላል ነው እንዴ? ይህ ውትድርና ዓለም ያላችሁ ሰዎች ታውቃላችሁ፣ ገብታችኋል። ቀላል አይደለም ውትድርና። ጄኔራል ብሎ ተማሪክ ዝም ብሎ 60 እና 80 በአፈስ አይደለም ጄኔራል የሚባለው። በሙያ በጀግንነት በበረሃ ገብቶ ሰማለ ሀገሩን ያስከበረ ነው ጄኔራል የሚባለው። ግንብ እየገነባ እየሰረቀ ወዘተርፈ ሌላ እያደረገ ያ ጄኔራል አይደለም። እሱ ሌባ ቀጣፊ ነው የሚባለው። ይሄን በጠቅላላ ማለት ነው። እና ይህንን ደግሞ ሀገራችንን በሌሎች ምክንያት የተላኩ ሰዎች ስላሉ እሱ ደግሞ እግዚአብሔር ያወጣዋል። ተሸሽጎ አይቀርም። በዚህ የሞተው ካህን፣ በዚህ የተጎዳው ካህን፣ በዚህ የተገደለው ካህን፣ እንደ ደመ ዘካርያስ በቤተ መቅደሱ የሞተ ካህን እሱ ሰማዕት ነው። የእሱ ባለቤትም ሁላችሁ ልትንከባከቧት ልትረዷት ይገባል። ሊቀድስ መጣ እንጂ ሊታረድ አልመጣም። ሊያመሰግን እንጂ ሰው ሊገል አልነበረም የመጣው። እንዲህ አይነት ጭካኔ በቤተ ክርስቲያን በቁርአን ሕግም ሰማል ግደሉ የሚል የለም፣ አያዝም። ኬት እንደተደረሰ ግን ግራ ይገባናል። ስለዚህ እናንተ መጽናናትን ላለው ገቨርመንት ተሰማለ በደስታ ሁናችሁ ተቀበሉት። እኛም እየተናገርን ነው፣ እያቀረብን ነው። ሲኖዶስም እየተናገረ ነውና ከጎናችሁ ነን። እሺ፣ በገዛ ምድራችን እኮ ባዕዳን የሆንበት ሀገር እኛ እኮ ረብሻ ይፈጠር ብለን ማለታችን አይደለም። ሀገራችን የእኩል ሀገር መሆን አለባት። አንዱን አፈናቅሎ አንዱን ማሳደድ፣ አንዱ መደብደብ፣ አንዱ ማቃጠል መቆም አለበት። መገፍተር፣ እያንዳንዱ ማሰር፣ ማነቅ፣ ማገት፣ ይሄ የመሳሰለ ነገር መቼ ነው የሚቆመው? በኢትዮጵያ ውስጥ መቼ ነው የሚቆመው? እንዲቆም እንፈልጋለን። እኔ እኮ ዲሞክራሲ ያለበት ሀገር መስሎኝ ወደዛ ሀገር እዚህ ዲክታተር የበዛበት ከሆነ እኮ ወደዚህ ሀገር መምጣት አልፈልግም ማለት ነው። ሀገሬ ስለምወድ ሀገሬ ስለማፈቅር ነው። ኢትዮጵያ ከምትጠፋ እኔ በጠፋ ይሻላል፣ እኔ በሞት ይሻላል። የኢትዮጵያ ቤተክርስቲያን ክብር ያላት ነው። ማንንም የሃይማኖት ድርጅቶች ከፍ ዝቅ ብሎ ግን ኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን የሚያክል ግን በእምነት ድርጅት የለም። ከሱሉልታ ልፍ ካሉ እየደነገጡ ካሁን ምን ይመጣ? አው መኪና ሙሉ ሰው ተይዞ ይከዳል። መኪና ሙሉ ሰው የት እንደወደቀ አይታይም። ቤተሰብ ጠይቃለሁ ብሎ ሲሄድ ቤተሰቦቹ ስንት ሰዓት ትደርሳለህ? እበሩ ቆሞ መጣ ቀረ ሲሉ ጠፋ። አቤት እንዴት ያሳዝናል። እናት አባት ቢሞት ሄዶ አይቀበል፣ ሰርግ አይሰረግ። ከዚህ በላይ ክፉ ቀን አለ?